በእሳቸው ዘመን በሊቢያ ኤሌክትሪክ ነፃ ነበር። ቸግሯቸው ባንክ ሄደው ገንዘብ የሚበደሩ ዜጎች ገንዘቡን ሲመልሱ 5 ሳንቲም ወለድ አይታሰብበትም። ለዜጎቹ ቅንጡ የመኖሪያ ቤት ገንብቶ ቤት ለምቦሳ ብሎ ማስገባት የመንግስት ግዴታ ነው። በጋዳፊ ትንሹ አረንጓዴ መጽሐፍ በግልጽ እንደሰፈረው የቤት ባለቤት መሆን ሰብአዊ መብት እንጂ ቅንጦት አይደለም። በምድር ላይ የሚኖር የሰው ዘር ሁሉ የመኖሪያ ቤት ይገባዋል። በጋዳፊ ዘመን ቤት ማከራየት በሕግ የተከለከለ ነበር። የሕይወት ጥሪዬ ግብርና ነውና እተዳደርበታለሁ ካሉም የጋዳፊ መንግስት የሚታረስ መሬት፣ የእርሻ መሳሪያ፣ የእህል ዘር፣ ማዳበሪያ፣ የመኖሪያ ቤትና የቤት እንስሳትን ሰጥቶ መርቆ ወደ ሥራ ይሸኞታል። ሊቢያዊ ሆነው መንገድ ላይ ያዩት ቆንጆ መኪና ካማሮት ዋጋውን እንዳይፈሩ እርሶ መኪናውን ያስገምቱ እንጂ 50 ከመቶውን የመኪና ዋጋ የሚከፍልሎት መንግስት ነው። ያኔ በጋዳፊ ዘመን ነበር ታዲያ። የጋዳፊዋ ሊቢያ ያላትን ሀብት ሁሉ ለዜጎቿ ሰጥታም ገንዘብ የማያልቅባት ነበረች። በእሳቸው ዘመን ሊቢያ ምንም አይነት መንግስታዊ ዕዳ የሌለባት አገር ነበረች። እንዲያውም ለክፉ ቀን ብላ በብሔራዊ ባንክ ያስቀመጠችው 150 ቢሊዮን ዶላር ሪዘርቭ ገንዘብም ነበራት። ለዚህ ነው በ2011 ጋዳፊ በግፍ ሲገደሉ ቀድመው ድንጋይ የወረወሩት ከእጃቸው የበሉት ዜጎቻቸው መሆናቸው ዛሬም ለመላው ዓለም እንቆቅልሽ የሚሆነው። ከጋዳፊ በፊት የነበረችው ሊቢያ በምዕራባውያን መሪዎች በሚወደዱት በንጉሥ ኢድሪስ አንደኛ ነበር የምትመራው። ንጉሥ ኢድሪስ አንደኛ ደግሞ ከሕዝባቸው ይልቅ ወገንተኝነታቸው ለምዕራባውያን መንግስት ነበር። ያኔ ሊቢያውያን በድህነት የሚማቅቁ ሕዝቦች ነበሩ። ይህ ሊቢያውያንም ምዕራባውያንም ዛሬም የሚመሰክሩት ሐቅ ነው። የአገሪቱ የነዳጅ ገንዘብ መጀመሪያ የምዕራባውያን ነዳጅ አምራች ድርጅቶች፣ የተረፈው ደግሞ የኢድሪስ አንደኛና የቤተሰቦቻቸው ብቻ ነበር። ይህ ሲሆን ኢድሪስ አንደኛን አምባገነንም ሙሰኛም ያላቸው የምዕራብ አገር መንግስትም ሚዲያም አልነበረም። የእነሱን ጥቅም የሚጻረር የሕዝቡን ጥቅም የሚያስቀድም ሙአመር ጋዳፊ የሚባል ወጣት ሲመጣ ግን አይናቸው ደም ለበሰ። ጋዳፊ በመፈንቅለ መንግስት ኢድሪስ አንደኛን ከስልጣን ሲያስወግድ በሊቢያ ምድር አንድም የደም ጠብታ አልፈሰሰም ነበር። በመፈንቅለ መንግስት ታሪክ ታይቶ የማይታወቅ ነውና ምዕራባውያን ራሳቸው ሰላማዊው መፈንቅለ መንግስት እያሉ ነው የሚጠሩት። ጋዳፊ ስልጣን እንደያዙ የሊቢያ ሀብት የሊቢያውያን ነው አሉ። ነዳጅ ሸጠው ለሕዝባቸው ትምህርት ቤቶችን፣ ሆስፒታሎችን፣ መንገዶችንና የመኖሪያ ቤቶችን ገነቡ። የሕዝቡ የኑሮ ደረጃ ተሻሻለ። ሊቢያውያን ዓለማችን ላይ ጥራት ያለው ኑሮ ከሚኖሩ ሕዝቦች መካከል ተቀላቀሉ። እነሱ ውለታ ይረሳሉ እንጂ ጋዳፊ ዜጎቻቸውን ከውሃ ጥም የገላገሉ መሪም ነበሩ። በሰሐራ በረሃ መሃል የምትገኘዋ ሊቢያ አንድም ወራጅ ወንዝ የሌላት አገር ነበረች ነው ታዲያ ጋዳፊ የሚባል ወጣት መሪ እስኪመጣላት ድረስ።